ጤና ይስጥልኝ። በዛሬው ቀን የእስራኤል አየር ኃይል ኢራንን ደበደበ። እሺ ጤና ይስጥልኝ። ለዚች ለዶክተር ጸጋነ ያለችው የእስራኤል የፓርላማ አባል እስራኤል ኢራንን ደበደበ። እስራኤል ኢራንን የደበደበችበት ምክንያቱ ደግሞ ይሄ ነው ብላ የዘረዘረቻቸው ጉዳዮች አሉ። ከዘረዘረቻቸው አንዱ ኢራን ሁልጊዜ እስራኤልን ለማጥፋት ይፈልጋሉ፣ ይዝታሉ፣ እዚህና እዛ እንደዚህና እንደዛ ይሰራሉ ያለቻቸው ያነሳቸውን ፖይንቶች በአጭሩ እኔም ላንሳ። በመጀመሪያ ለእህታችን የእስራኤል የፓርላማ አባል መናገር የምፈልገው እስራኤል በተባበሩት መንግስታት አባል ሀገራት አንዷ ናት። የተባበሩት መንግስታት መጀመሪያ አንዳች ነገር ሲኖር የአንድን ሀገር ሉዓላዊነት ጥሶ ከመደብደብም የትኛውንም ነገር ከማድረግ በተባበሩት መንግስታት አቤቱታ ማቅረብ ያስፈልጋል። አውንታዊነት ማቅረብ ያስፈልጋል። ለተባበሩት መንግስታት ህግና ስርዓት ለመገዛት ፈርማ አባል የሆነች እስራኤል ዓለም ላይ እስራኤል የፈለገችውን ለማድረግ የፈለገችውን ለመስራት በዚህ መልኩ ነፃነት የሰጣት ማን ነው? ወይስ ለእስራኤል ህግና ስርዓት አይሰራም ነው? ስለዚህ የተባበሩት መንግስታት ህግና ስርዓትን የጣሰ የአንድን አገር ሉዓላዊነት ደፍሮ መደብደብ ያለ ዓለም እውቅና ወይንም ደግሞ ያለ ህግ ወይንም ያለ ስርዓት ይሄ በመሰረቱ ተቀባይነት ያለው ነገር አይደለም። እንዴት እንዳየችው አላውቅም። በሁለተኛ አሁን እስራኤል ውስጥ ያለው መንግስትና ስርዓት በየትኛውም ህግና ስርዓት የሚገዛ አይደለም። ይሄን የምለው እኔ ብቻ አይደለሁም፣ በውጭ ያለ ብቻ አይደለም። እስራኤል ውስጥ በሚሊዮን የሚቆጠሩ አሁን ያለው የእስራኤል መንግስት ወይንም የናታንያሁ መንግስት ለእስራኤላውያን ራሱ በብዙ እስራኤላውያን ተቀባይነት እንደሌለው ይታወቃል። ጦረኛ መንግስት እንደሆነ ይታወቃል። እጅግ ቁጥራቸው ቀላል የሚያባል በብዙ መቶ ሺዎች የሚቆጠሩ የፓለስቲኒያን ህፃናትን በመጨፍጨፍ እናቶችን በመጨፍጨፍ ህዝብ እንደ ህዝብ ጄኖሳይድ በማድረግ ምግብና እህል እንዳይገባ በመከልከል ስንቶች ለማለቃቸው ምክንያት እንደሆነ ይህንን ዓለም ሁሉ ሲናገር በተባበሩት መንግስታት ብዙ ነገር ሲባል፣ ነገር ግን ድምፅን በድምፅ በመሻር መብት የአሜሪካ ተጠቅሞ ብዙ ነገር እንዳይተላለፍባቸው የሆኑበት ትልቁ ምክንያት እሱ ነው። የእስራኤል መንግስት በጣም ጦረኛ፣ ሰብአዊ ያልሆነ ንጹሐንንም ህፃናትንም እንኳን በመግደል ይቅርታ የማይጠይቅ ስርዓት እንደሆነ እስራኤል ውስጥ ያሉ ብዙ ዜጎች እንኳን ያውቃሉ። ይህን ተቃውሞም ሰልፍ እንደወጡ ያስታውሳለሁ፣ አውቃለሁ። አሁንም ደግሞ በተመሳሳይ በጋዛና በፓለስቲናውያን የሆነውን ነገር በኢራን ለመድገም ካልሆነ በስተቀር ሌላ ነገር የለውም። አይ ኢራን እኛን ለማጥፋት ነው፣ ስለዚህ ሂዝቦላ፣ ሐማስ ምናምን እየረዳች እያስታጠቀች